አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቻናል ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ያው እኔ የምሰራው ቪዲዮ ለማነው መኖሪያ ቤት ለሚሰሩ እህት ወንድሞች የእነሱ ስራ ያማረ የተዋበ ውጤታማ ይሆን ዘንድ ነው ማለት ነው። ሰው ዛሬ ምንድነው የማሳያቸው እንደዚህ አይነት ኪችን ካቢኔት ስታሰሩ እንደዚህ አይነት ነገር ስታሰሩ ምንድን መሆን አለበት? ዝም ብላችሁ በጭፍኑ በመላ ማሰራት የለባችሁ። እናሳ ቤት ውስጥ አምጥታችሁት ከክፍላችሁ ጋር ግጥምጥም ስታደርጉት እምር እንዲልና ቦታው እንዲበቃችሁ የመጀመሪያ ይህንን ኪችን ካቢኔት ፕለስ እንደዚህ አይነት ማሽኖችን ተደምሮ እንደዚህ አይነቱን የዚህ የእቃ ማጠቢያዎችን የሚይዝ ቦታ ሊኖራችሁ ይገባል። እናሳ ምን ማድረግ አለባችሁ? ክፍሉን መለካት አለባችሁ ማለት ነው። ክፍሉን አስለክታችሁ ነው የእንደዚህ አይነት እቃ ማሰራት ማዘዝ ያለባችሁ ማለት ነው። ማሻአላህ አሁን ይሄን ክፍል ይታያችኋል። ተለክቶ ስለሆነ የተሰራ ይሄው ይዟል። ኔክስት እዚህ ጋር ስትመጡ ደግሞ በስከዚህ ስትመጡ ይሄው ይሄንን ማሽን ይዟል። ተደምሮ ደግሞ ይሄው ይሄን የእጅ መታጠቢያ የእቃ ማጠቢያውንም ማሻአላህ ይሄንንም ከዚሁ ይዟል ማለት ነው። ማሻአላህ ሰው ስታሰሩ በእቅድ መሆን አለበት እና ቦታውን እንደዚሁ ለክታችሁ ማሰራት አለባችሁ የምለው ለዛሬ ያስኩላችሁ ይቺ አጠር ያለች ቪዲዮ ናት። አጠር ያለች ብትሆንም ደግሞ የሆነ ቆንጆና ወሳኝ ትምህርት ይዟል ማለት ነው።